ሰላም እንዴት ናችሁ? በዛሬው ቪዲዮ ስለ ኢፌክቲቭ ማቴሪያል ኮንትሮል፣ ስለ ሴንትራላይዝድ ማቴሪያል ማኔጅመንት፣ ስለ ዲሴንትራላይዝድ ማቴሪያል ማኔጅመንት እንዲሁም ስለ ቤዚክ ኦብጀክቲቭስ ኦፍ ማቴሪያል ማኔጅመንት እና በስተመጨረሻም ስለ ኮንትሪቢዩሽን ኦፍ ማቴሪያል ማኔጅመንት በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁኝ እንድትዘልቁ በአክብሮት ጋብዛለሁ። እንቀጥል። ኢፌክቲቭ ማቴሪያል ኮንትሮል እንዲኖር ድርጅቱ ሶስት ነገሮችን ሜንቴን ማድረግ አለበት። አን ኦርጋናይዜሽን መስት ሜንቴን ሊሚትድ አክሰስ ቱ ማቴሪያል። ኢፌክቲቭ የሆነ የማቴሪያል ኮንትሮል እንዲኖር ካስፈለገ፣ ማቴሪያል ኢፌክቲቭ ማኔጅ እንዲደረግ ካስፈለገ ድርጅቱ ማንኛውም ሰው ከመሬት ተነስቶ ሄዶ አክሰስ የማያደርግ ሲስተም መፍጠር አለበት። የተፈቀደላቸው አካላት ብቻ፣ ያ ማቴሪያል ለሚፈቀደው አካላት ብቻ ነው አክሰስ እንዲደረግ መደረግ ያለበት ማለት ነው። ሊሚትድ አክሰስ ማቴሪያል ማለት ያ ነው። ለምሳሌ ኮምፒውተርን መጠቀም ያለባቸው አካላት ወይም ኮምፒውተር አክሰስ ማድረግ ያለባቸው አካላት ብቻ ኮምፒውተር አክሰስ እንዲያደርጉ መፍቀድ ያለበት ድርጅቱ። ስለዚህ አንደኛው ነው። ሌላው ሰግሪጌሽን ኦፍ ዲዩቲስ ማለት ነው። ኃላፊነትን ነጣጥሎ መስጠት መቻል አለበት። እያንዳንዱ ድርጅት ውስጥ ያለ ሰራተኛ ኃላፊነቱን ማወቅ አለበት። ማቴሪያልን የሚመለከተው ማቴሪያልን ማኔጅ ማድረግ አለበት። ማቴሪያልን ጉዳት እንዳይደርስበት ቸክ ማድረግ ያለበት፣ በአግባቡ መደርደር ያለበት፣ በአግባቡ የሚፈለገው ቦታ ማስቀመጥ ያለበት። ይህን ኃላፊነት ማውቁ ይህን ስራ ማድረግ አለበት። ስለዚህ ኃላፊነትን ነጣጥሎ መስጠት ያስፈልጋል። ሌላኛው አኪሬሲ ኢን ሪካርዲንግ ማለት ነው። እንግዲህ ማቴሪያል ተገዝቶ ወደ ድርጅቱ ይመጣል፣ ይገባል። ያን በትክክል መዝግቦ ማስቀመጥ እና እንደገና ደግሞ ለአገልግሎት ሲወጣ ለአገልግሎት የወጣው ማቴሪያል በትክክል መዝግቦ ማስቀመጥ። እንደዚሁም መጨረሻ ላይ አገልግሎት ሰጥቶ የሚወገድ ካለም የተወገደውን ይህን ያህል ተወግዷል ዘን ይህን ያህል ያስፈልጋል ብሎ ሲመጣ መዝግቦ ምን ማድረግ ማስቀመጥ ያስፈልጋል ማለት ነው። ማቴሪያል ማኔጅመንት በሆነ ድርጅት ውስጥ አፕላይ የሚደረገው በሁለት መንገድ ሊሆን ይችላል። አንደኛው ሴንትራላይዝድ ማቴሪያል ማኔጅመንት ሊኖር ይችላል። አንዳንዱ ደግሞ ዲሴንትራላይዝድ ማቴሪያል ማኔጅመንት ሊከተል ይችላል። ሴንትራላይዝድ ማቴሪያል ማኔጅመንት የምንለው the authority and the responsibility to handle and manage the overall affairs of material management are given to one department of organization or one responsible organization of government ማለት ነው። ሴንትራላይዝድ ማለት ከቃሉ እንደምንመለከተው የተማከለ የማቴሪያል አስተዳደር ማለት ነው። ከማቴሪያል የሚገናኝ በሙሉ ማቴሪያል የሚመለከት ጉዳይ በሙሉ ማቴሪያሉን ሃንድል ማድረግ ማኔጅ ማድረግ የሚመለከት ስልጣን በሙሉ ኃላፊነትን በሙሉ ለአንድ ዲፓርትመንት ወይም ደግሞ ለአንድ ድርጅት ከተሰጠ በአንድ ድርጅት ስር ወይም በአንድ ዲፓርትመንት ስር ከሆነ ማቴሪያል በሙሉ ማኔጅ የሚደረገው ኮንትሮል የሚደረገው ዛት ሴንትራላይዝድ ነው ማለት ነው። ለምሳሌ አንድ ኤክስ የተባለ ኦርጋናይዜሽን ካለ እና ማቴሪያል ማኔጅመንቱን አንዱ ዲፓርትመንት ብቻ ማኔጅ እንዲያደርገው ከፈቀደ ከዚያ ውጭ ሌሎች ዲፓርትመንቶች አይመለከታቸውም ማለት ነው። ይህ ዲፓርትመንት ማቴሪያል ሲያስፈልግ ይገዛል፣ ያመጣል። ለእያንዳንዱ ብራንቾች ለእያንዳንዱ ዲፓርትመንቶች ምን ያደርጋል? ያሰራጫ ማለት ነው። ስልጣኑ ማቴሪያል የመግዛት ሃንድል የማድረግ ስልጣን ኃላፊነት በሙሉ ለማን ይሆናል? ለዚህ ይሆናል። የተማከለ ማለት ነው። እንግዲህ ይህ የራሱ የሆነ አድቫንቴጅ አለው። አድቫንቴጅ ምንድን ነው? ለምሳሌ ሂዩጅ ኢንቨስትመንት የሚወጣባቸው ማቴሪያሎች ከሆኑ ወጪን ለመቆጠብ አላስፈላጊ ክሳራን ለመከላከል ያግዛል ማለት ነው። ዲስአድቫንቴጁ ግን ለእያንዳንዱ ብራንች ማለት ነው እንግዲህ አንድ ሴንተር ላይ ያለ ዲፓርትመንት ወይም ኦፊስ ገዝቶ ለእያንዳንዱ ሲያሰራጭ ድላይ አለ ማለት በሚፈልገው ሰዓት ማቴሪያል ላይደርስ ይችላል ማለት ነው። ድላይ ነው። ይሄ ዲስአድቫንቴጅ ነው። ሴንትራላይዝድ ማቴሪያል ማኔጅመንት ማለት ዲፈረንት departments of an organization or various functional units of government units have authority and responsibility to handle and manage the overall affair of material management ማለት ነው። የተለያዩ ዲፓርትመንቶች በተሰጣቸው ስልጣን ኃላፊነት መሰረት ከማቴሪያል ጋር የተገናኘ ማንኛውን ነገር ማኔጅ የማድረግ የመቆጣጠር ስልጣን ሲኖራቸው ማለት ነው። ያ አንድ ድርጅት ብዙ ብራንቾች ሊኖሩ ይችላሉ፣ ወይም ብዙ ዲፓርትመንቶች ሊኖሩ ይችላሉ፣ ብዙ ፈንክሽናል ዩኒት ሊኖሩ ይችላሉ። የግድ በአንድ ዲፓርትመንት ስር ማቴሪያል የተመለከተ በሙሉ ማኔጅ ተደርጎ በዚያ ስር ሆኖ ፍሎ እንዲያደርግላቸው አይጠበቅም። እያንዳንዳቸው የሚያስፈልጋቸው ማቴሪያል ገዝተው ሊጠቀሙ ይችላሉ። እያንዳንዳቸው የሚያስፈልጋቸው ማቴሪያል እየገዙ ማኔጅ ያደርጋሉ፣ ለሚፈልገው ዓላማ ያውላሉ ማለት ነው። which means የሆነ ሴንተር ላይ
ማቴሪያል ተገዝቶ እስኪመጣላቸው አይጠብቁም። እዚያው ሎካሊ የሚያስፈልጋቸው ማቴሪያል ይገዛሉ። ይህ ጥሩ ነው። ሎካሊ ያለውን የከስተመር ፍላጎት አድስ ለማድረግ ያግዛቸዋል ማለት ነው። ጥቅሙ ምንድን ነው? በቃ ድላ አይኖርም። ቶሎ ሆኖ ለሚፈለገው ዓላማ የሚፈለገው ማቴሪያል ገዝቶ መጠቀም ያስችላል። ዲስአድቫንቴጁ ግን ምናልባት ሂውጅ አማውንት ኦፍ ኢንቨስትመንት የሚደረግባቸው ማቴሪያሎችን በጥንቃቄ ካልተገዙ ድርጅቱን ሊወዳው ይችላሉ ማለት ነው። እና ሁለቱም የራሳቸው ጥቅምና ጉዳት አላቸው። አሁን ቀጣዩ ደግሞ ማቴሪያል ማኔጅመንት መሰረታዊ ኦብጀክቲቭ ምንድን ነው? ቤዚክ ኦብጀክቲቭስ ኦፍ ማቴሪያል ማኔጅመንት። ማቴሪያል ማኔጅመንት መሰረታዊ ዓላማዎች አሉት። አንደኛው ቱ ፕሮቫይድ አን ኢንተራፕትድ ፍሎ ኦፍ ማቴሪያልስ ሰፕላይስ ሰርቪስስ ሪኳየርድ ቱ ኦፕሬት አን ኦርጋናይዜሽን። ድርጅቱ እንደ ድርጅት ስራውን ለመስራት ለማስኬድ ያልተቋረጠ ምን ይፈልጋል? የማቴሪያል አቅርቦት፣ ሰፕላይ ወዘተ ይፈልጋል። ይህን ማቅረብ ነው አንደኛው ዓላማው። ይህን ስራው እንዳይቋረጥ ድርጅቱ 24 ሰዓት ስራውን እንዲሰራ አስፈላጊውን የማቴሪያል አቅርቦት ማቅረብ የሱ ቤዚክ ኦብጀክቲቭ ነው። ሌላኛው ቱ ኪፕ ኢንቨንተሪ ኢንቨስትመንት ኤንድ ሎስ አት ሚኒመምስ ዊች ሚንስ ድርጅቱ እንግዲህ ገዝቶ የሚያመጣቸው እቃዎች ጉዳት እንዳይደርስባቸው ምን መደረግ አለባቸው? ኢንቨንተሪ ኮንትሮል መደረግ አለበት። ዳሜጅ እንዳይሆን፣ እንዳይሰረቅ፣ ጉዳት እንዳይደርስበት ማለት ነው። ስለዚህ ኢንቨንተሪውን መጠበቅ እና በተሻለ መጠን ሎስን ድርጅቱ ሊያጋጥመው የሚችለውን ከማቴሪያል ጋር የተያዘ ኪሳራ ምን ማድረግ ነው? ወደ ሚኒመም ማውረድ ነው። አስፈላጊውን ቁጥጥር በማድረግ አስፈላጊውን ማኔጅመንት የማኔጅመንት ስራ በመስራት ማለት ነው። ሌላኛው ቱ ፕሮዲውስ ኳሊቲ ፕሮዳክት ኤንድ ሰርቪስ ኤንድ ፕሮቫይድ ቤተር ሌቭል ኦፍ ከስተመር ሳቲስፋክሽን ማለት ነው። እንግዲህ ድርጅቱ ጥራት ያለው ምርትና አገልግሎት እንዲሰጥ ማቴሪያል ማኔጅመንት የራሱ ቁልፍ ሚና አለው ማለት ነው። ወይም ቤዚክ ኦብጀክቲቭ አለው። ምክንያቱም አንድ አምራች ድርጅት ነው ካለን ድርጅቱ ጥራት ያለው ምርት እንዲያመጥ ጥራት ያለው ራው ማቴሪያል ያቀርቡለታል ማለት ነው። ሰርቪስ የሚሰጥ ድርጅት ነው ካለን ድርጅቱ ጥራት ያለው ሰርቪስ ለከስተመሮች እንዲሰጥ ያን ሰርቪስ መስጠት የሚያስችለው ማቴሪያል በሰዓቱ በሚፈልገው ቦታ ላይ ያቀርባል። ያ ወደ ተሻለ የከስተመር እርካታ ይወስዳል ማለት ነው። ሌላኛው ቱ ፋይንድ ዲፔንደብል ሶርስ ኦፍ ሰፕላይ። አንድ ድርጅት ስራውን ሳያቋርጥ ሁልጊዜም እንዲሰራ ካስፈለገ አስተማማኝ የአቅርቦት ምንጭ ያስፈልገዋል። እንግዲህ ማቴሪያል ማኔጅመንት የሚሰራው ስራ ምንድን ነው? ወይም የማቴሪያል ማናጀሩ ምን ይሰራል? ከሰፕላየር ጋር በመነጋገር ከነሱ ጋር ጥሩ ግንኙነት በመፍጠር ያልተቋረጠ አቅርቦት እንዲያደርጉለት ያደርጋል ማለት ነው። ወይም በሌላ አስተማማኝ የአቅርቦት ምንጭ ማፈላለግ አንዱ ቤዚክ ዓላማውን ብላችሁ ሰዱት። ሌላኛው ቱ ፐርቼዝ ዘ ሪኳየርድ አይተምስ ኤንድ ሰርቪስስ አት ሎወስት ፕራይስ። ድርጅቱ ይህን ያህል ማቴሪያል እፈልጋለሁ፣ ለዚህ ፐርፐዝ ማቴሪያል ያስፈልገኛል ብሎ ድርጅቱ ውስጥ ያሉ ሰራተኞች፣ ዲፓርትመንቶች ወዘተ ሪኳየር ሲያደርጉ ሲጠይቁ ማቴሪያል ማኔጅመንቱ የሚፈለገውን ማቴሪያል እንግዲህ ከሰፕላዮች ጋር በመነጋገር ኔጎሼት በማድረግ ተመጣጣኝ በሆነ ዋጋ ገዝቶ ምን ማድረግ ነው? ማቅረብ ነው፣ መግዛት የሱ ዓላማ ነው። ሌላው ቱ ክሬት ሃርሞኒየስ ኤንድ ስሙዝ ሪሌሽንሺፕስ አሞንግ ዩኒትስ ዊዚን አን ኦርጋናይዜሽን። ድርጅቱ ውስጥ ባሉ የተለያዩ ዩኒቶች ስንት ዲፓርትመንቶች ሊሆን ይችላሉ። ለምሳሌ አንድ ዩኒቨርሲቲ ብትወስዱት የተለያዩ ዲፓርትመንቶች አሉት፣ የተለያዩ ኮሌጆች አሉት። እነዚህ ናቸው ዩኒት የምንላቸው። በእነዚህ መካከል ስሙዝ የሆነ ጥሩ ግንኙነት እንዲሆን ያስችላል። ምክንያቱም ማቴሪያል ማኔጅ የሚያደርግ ካለ የሚቆጣጠረው ካለ አንዱ በአንዱ እያሳበበ በዲፓርትመንቶች መካከል በተለያዩ ዩኒቶች መካከል ፍጭት አይኖርም ማለት ነው። ስለዚህ ሃርሞኒየስ የሆነ ትብብር ያለበት ኮኦርዲኔሽን ያለበት የስራ ኤንቫይሮንመንት ለመፍጠር ያግዛል ማለት ነው። ቱ ሚኒማይዝ ቶታል ኦፕሬቲንግ ኮስትስ ኤንድ ማክሲማይዝ ዘ ዩዝ ኦፍ ኦርጋናይዜሽን ሪሶርስስ ማለት ነው። በተሻለ መጠን ለኦፕሬቲንግ የሚወጡ ብዙ ወጪዎች አሉ። እነዚያን መቀነስና የድርጅቱን ሪሶርስ በአግባቡ ማክሲማይዝ መጠቀም ባለባቸው ልክ እንድትጠቀሙ ኦፕቲመም ዩቲላይዜሽን ኦፍ ኦርጋናይዜሽን ሪሶርስ ማለት ነው። የድርጅቱ ሪሶርስ በአግባቡ እንዲጠቀሙ ለሚፈለገው ዓላማ እንዲውሉ ማድረግ የማቴሪያል ማኔጅመንት ቤዚክ ኦብጀክቲቭስ ነው ማለት ነው። ሌላው ኮንትሪቢዩሽን ኦፍ ማቴሪያል ማኔጅመንት ነው። ማቴሪያል ማኔጅመንት ለኦርጋናይዜሽን ትልቅ አስተዋጽኦ አለው። ቱሮውላ አቦይዳን ኮንቴክስት ምንድን ነው የሚለው ስንመጣ ባጭሩ ችግርን መፍታት ማለት ነው። እንዴት ነው ችግር የሚፈታው? ፕሮቫይድ ማቴሪያልስ
ኦፍ ዘ ራይት ኳሊቲ ኢን ዘ ራይት ኳንቲቲ አት ዘ ራይት ታይምስ አት ዘ ራይት ፕሌስ ፎር ዘ ራይት ፕራይስ ዊዝ ዘ ራይት ሰርቪስስ ማለት ነው። ዘ 5 R's የሚባሉት ናቸው። ብዙ ማቴሪያሎች ያስፈልጋሉ አይደለ? ከሚፈለገው በላይ መሆን የለበትም፣ ከሚፈለገው በታች መሆን የለበትም። ያ አስፈላጊውን ማቴሪያል በትክክለኛ ጥራት፣ በትክክለኛው መጠን፣ በትክክለኛው ቦታ፣ በትክክለኛው ጊዜ ተቀባይነት ባለው ዋጋ ለትክክለኛ አገልግሎት ማድረግ ነው፣ ማቅረብ ነው፣ መስጠት ነው። which means ይሄ ችግርን ይቀርፋል ማለት ነው። አዘርላይ ታይምሊ በሚያስፈልግ ሰዓት ማቴሪያሎች የሚያቀርብ ከሆነ የሚቀርቡት ማቴሪያል ጥራት ካላቸው፣ የሚቀርቡት ማቴሪያል የሚፈለጉትን ያህል ከሆኑ፣ የሚቀርቡት ማቴሪያል የሚፈለገውን ሰርቪስ የሚሰጡ ከሆነ ወይም ለሚፈለገው ፕሮዳክሽን በአግባቡ የሚውሉ ከሆነ ችግሩን ባጭሩ አስወገደ ማለት ነው። ስለዚህ አንደኛው ኮንትሪቢዩሽን ትሮብል አቮይዳንስ ኮንቴክስት ነው። ሁለተኛው ኦፖርቹኒስቲክ ኮንቴክስት ነው። ኦፖርቹኒስቲክ ኮንቴክስት ማለት አንደኛው ፕሮፊት ሊቨሬጅ ኢፌክትስ ነው። ማቴሪያል ማኔጅመንት ትርፍን ይጨምራል። እንዳውም ምን ይላል መሰላችሁ? ወጪ ላይ ማቴሪያል ላይ የሚወጣውን ወጪ በአግባቡ ሴቭ ብናደርግ መቆጠብ ከተቻለ ፕሮፊትን በቀጥታ ነው የሚጨምረው ማለት ነው። ለምሳሌ በ10% የሆነ ሴልስ ቮሊዩም ቢጨምሩ እና መጨረሻ የምታመጡት ፕሮፊት ትርፍ ይኖራል። ከሱ ይልቅ ወጫችሁን በ10% ብትቀንሱ፣ ማቴሪያል የምታወጡ ወጪ በ10% ብትቀንሱ ትርፉን እጥፍ የማደግ አቅም አለው። ያ ነው ፕሮፊት ሊቨሬጅ ኢፌክትስ። ሌላው ሪተርን ኦን አሴት አፌክትስ ነው። አሴታችሁ ላይ እንግዲህ በአግባቡ ተጠቀሙ ከሆነ ሪተርን ታገኙበታላችሁ ማለት ነው። ማቴሪያሉ ለሚፈለገው ዓላማ ሲሆን የተሻለ ምርት ካመረታችሁ፣ የተሻለ አገልግሎት ከሰጣችሁ የሚጠብቁትን ሪተርን እንድታገኙ ያስችላል። ኢፌክትስ ኦን ኤፊሽንሲ ማቴሪያል ማኔጅመንት ኤፊሽንሲ ምን ያደርጋል? ኢንክሪዝ ያደርጋል። ኢንኤፊሽንሲን ዲክሪዝ ያደርጋል ማለት ነው። ሌላ ኮምፒቲቲቭ ፖዚሽንስ ነው። እንግዲህ አንድ ድርጅት ዙሪያ ብዙ ኮምፒውተርስ አሉ፣ እንደሱ ተመሳሳይ ምርትና አገልግሎት የሚሰጡ ኮምፒት የሚያደርጓሉ። ስለዚህ እናንተም በገበያው ላይ ያላችሁን ኮምፒቲቲቭ ፖዚሽን የፉክክር የውድድር ስፍራ እንደያዛችሁ እንድትቀጥሉ፣ በጥሩ ሁኔታ ኮምፒት እያደረጋችሁ እንድትቀጥሉ ትልቅ አስተዋጽኦ አለው ማለት ነው። ሌላኛው የድርጅቱን ኢሜጅ ከመጠበቅ አንጻር ኢፌክት ኦን ኢሜጅ፣ ለምሳሌ ድርጅቱ ማቴሪያልን በአግባቡ ማኔጅ የሚያደርግ ከሆነ ያልተቋረጠ የማቴሪያል ፍሰት ወደ ድርጅቱ የሚገባ ከሆነ ምርቱን በአግባቡ ያመርታል፣ አገልግሎቱን በአግባቡ ይሰጣል። which means ከስተመሮች ለድርጅቱ ያላቸው ፍቅር፣ ክብር እንደተጠበቀ ይቀጥላል ማለት ነው። ያ ማለት የኦርጋናይዜሽኑን የድርጅቱን ኢሜጅ ምን አደረገ ማለት ነው? ፕሮቴክት ማድረግ ቻለ ማለት ነው። ሶርስ ኦፍ ኢንፎርሜሽን ሆኖ ያገለግላል። እና እነዚህን የመሳሰሉ ባጭሩ ጥቅሞች አሉት። ኔክስት ፋንክሽንስ ኦፍ ማቴሪያል ማኔጅመንት የሚለው እናያለን። ለዛሬው በዚህ ቃን ሰላሙ ነው።